السلام عليكم ورحمة الله تعالى وبركاته ወንድሞቼ ባላችሁበት የአላህ ረህመትና እዝነት ይውረድባችሁ እና በዚህ በቅርቡ አዲስ አበባ ውስጥ በኮፍሌ ቀራኔ የሚባለው አካባቢ ማለት ነው የተከሰተው የሚያሳዝን ጉዳይ ትንሽ ብታዳምጡኝ በጣም ደስ ይለኛል። እና የሆነች ልጅ ታገባና አንድ ልጅ ያው እንዳገባች አንድ ልጅ ትወልዳለች እና ያን ልጅ እንደዛው ያሳደገች እንዳለች ሁለተኛዋ ልጇን ታረግዝና እና ይሄን አንዱንም እኔ ማሳደግ አልችልም እና ይሄንን ማስወረድ አለብኝ ብላ ወደ ሆስፒታል ትሄዳለች። ወደ ሆስፒታል ስትሄድ አቅሙ የለኝም የማሳደጉ ብላ ማለት ነው። ወደ ሆስፒታል ስትሄድ ከዛ ሆስፒታል ገብታ እንዳስወረደችው ከዛ ባስወረደችው በአምስተኛው ቀን በተኝታ እንደተኛች መላእክት ይመጣና ይወርድባታል በሷ ላይ ማለት ነው። ያ መላእክት ምን ይላታል? ሱብሃነሁ ወተዓላ አንቺ ይሄ ልጅ እኮ ያስወረድሽው ልጅ የእስላም መሪ ትልቁ የእስላም የዲን መሪ ነበረ እና ይሄ ልጅ በማስወረድሽ ያንቺ ቅጣትሽ ይሄ ነው እንኪ የጀሃነምን ቁልፍ ብሎ መላእክታው ማለት ነው የጀሃነምን ቁልፍን ኪብሎ በግራ እጇ ይሰጣትና ይሄዳል። እንደዛ ከሄደ በኋላ እሷ ከንቅልፏ ልክ እንደባነነችና ብድግ ስትል ያ ቁልፍ እንደዛው ማለት ነው በህልሟ የሰጣት ቁልፍ እንደዛው በእጇ ተቀምጧል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ ለሙጠዋዎች እንደዚህ ነው ብላ ነገረቻቸው። ምን ማድረግ አለብኝ ስትል ያው ምንም ማድረግ የምትችው ነገር የለም በጾምና በሰላት በኢባዳ ቀኑ እስከሚደርስ ጠብቂ ተባለች። እና እንደዛ እንደተባለች ዝም ብላ እንደዛው እየኖረች ለተወሰነ ጊዜ እንደዛ ስንት ቀን ቆይታ ሞተች። ከሞተች በኋላ ከዛ ጀናዛዋን ምናምን ለማጠብ እንዲህ ለማገላበጥ ሲሞክሩ ጀናዛው አልገላበጥም ማለት በመንቀሳቀስ አልቻለም ማለት ነው። ከዛ ሙጠዋዎችን እንዴት ምን ማድረግ አለብን ሲሏቸው ከዛ ያ ቁልፍ እኮ የተሰጣትን ቁልፍ የጀሃነም እንደዛ እሷ ያጫወተችን እንደዛ ያን ቁልፍ አምጥተን እስኪ በእጇ እናድርገው ብሎ ሲለው ያን ቁልፍ አምጥተው በእጇ አደረጉ። በእጇ ላይ ቁጭ ሲያደርጉላት እንደፈለጋት መንቀሳቀስ ቻለች ማለት ነው። እነሱ ቻሉ፣ እሷን ማንቀሳቀስ ቻሉ። የጀሃነም የተሰጣትን ቁልፍ በእጇ ሲያደርጉ ያለ ቁልፉ መሞት አልቻለችም። ቁልፉን ይዛ መሄድ ነው ማለት ነው ያላት እንትን እና እንደዛ ያን ቁልፍ ሲያደርጉላት ተንቀሳቀሰች። ከዛ አጥቧት ምናምን እንደዛ ቀበሯት ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በሁሉም ሙስሊም ላይ ይሄን ነገር ሼር ላይክ እና ኮሜንት እና አላህ ይስጥር በማለት አላህ ይጠብቀን በማለት እንትን እንድትሉ በክብር ጠይቃለሁ። እና እህት ወንድሞች ይሄን ነገር ሰምታችሁ ትንሽ ያው ደንገጥ ብላችሁ ወደ አላህ እንድትመለሱ እና ይሄን መሳይ ነገርም እንዳው ሊከሰትባችሁ ወይስ ሊፈጠር ከቻለ አላህን ከፈራችሁ እንዳታደርጉ። ለምን ለዚች ለትንሽ ነገር ብላችሁ ትልቋን አኺራዋን እንደዛ ታጣላችሁ ማለት ነው። በጣም የምወዳችሁ የማከብራችሁ የእስላም እህቶቼ ማለት ነው። ይሄን ነገር አደራ ከልባችሁ ሰምታችሁ ያው ሼርም አድርጋችሁ እንድትጠቀሙበት በክብር ጠይቃለሁ። እኔ አልፈኑር